እኔ ግን ቆይ ከዚህ ጋር ያዝል አድርገው መሰለኝ ብዙ ነገር ያስፈልገዋል ይሄ ድራማ ነው ሊያግደው አይገባም። ኦኬ ምክንያቱም ጌታ ምን ብሏል? የቄሳርን ለቄሳር አይደለ የእግዚአብሔርን ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። በመጀመሪያ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ ጥሩ ደስ የሚሉ ነገሮችን እንመነግራችሁ። በመጀመሪያ ማለት ነው ሌይላ የምትባለው ልጅ እንግዲህ ከብዙ ስቃይ ከብዙ መከራ በኋላ ወደ ሀገሯ ገብታለች እና በጣም በዚህ ጉዳይ ላይ ብሩን ያሰባሰቡት ብሩን የሰጡት እንዲሁም ደግሞ ሲታገሉ ከነበሩት ሰዎች በተጨማሪ የመጀመሪያ ፋሲካ ዩቲዩብ መመስገን አለባት። ፋሲካ ዩቲዩብ እሷ ናት የመጀመሪያ የሰዎቹን ድምፅ ለማስተጋባት የሞከረች እና ከዛ በኋላም ብዙ ነገር እንትን ተፈጥሮ ያው እንግዲህ ብሩ ተበልቷል። ልጅቷ ወደ ሀገር መግባት አትችልም፣ ውሸት ነው፣ የሞት ፍርድ እንደተፈረደባት ነው የሚል በጣም ብዙ አስጨናቂ ዜና ሲሰማ ቤተሰቦቿም ሲጮሁ እንዲሁም ደግሞ አስተባባሪዎቹም ገና በሂደት ላይ ነው እየተከታተልን ነው እያሉ ብዙ ነገሮች ሲፈጠሩ ቆይተው ዛሬ ግን በስተመጨረሻ ዛሬ ወደ ኢትዮጵያ ገብታለች ማለት ነው። እኔ ለመናገር 23,000 ሰው ምናምን እየተከታተላል ነበር። በጣም ነው ደስ የሚለው። እግዚአብሔር ይመስገን። የስንቱ ህይወት መንገድ ላይ ቀርቷል። የስንቱ ህይወት ደግሞ በእስር ቤትም ፍርድም ተፈርዶበት እንግዲህ 14 ዓመት ማለት በጣም ከባድ ነውና እግዚአብሔር ለሁሉም ደግሞ ጊዜ ኑሮት እንዲህ አንዳንዴ ተስፋ ለመቆረጥ ነው እንጂ ዋናው ተስፋ ያልቆረጠ ሰው እችም ልጅ እንግዲህ እስካሁን ድረስ ቆይታ ስንቱ ህይወት ባለፈበት ለሀገሯ መብቃት ለሀገሯ በቅታለች ማለት ነው። ቤተሰቦቿ ምን አይነት ጸሎትን ቢጸልዩ እንደሆነ አላቅም። እውነት ለመናገር ማለት በትንሽ ነገር የሰዎቹ ህይወት የሚያልፍበት ጊዜ ነው። ብዙ ነገር አለና ሀናን እንግዲህ ታውቃታላችሁ። እስካሁን ድረስ ምንም ወሬም የለም። በገንዛ በራሳችን ወገኖች በሚባሉት ተይዛለች እየተባለች እስካሁን ድረስ ምንም አንዳንዱ መጥቶ ፍንጭ ያወራል ደህና ናት ምናምን ይላል። ከዛ ውጭ ግን ያው ያለው ሁኔታ በህግ ቁጥጥር ውስጥ ነው ምናምን ተባለ። አሁን ዝም ነው ያሉትና ይቺ ልጅ ደግሞ እግዚአብሔር ይመስገን ከብዙ ድካም በኋላ ብዙ ሰዎች ብሩ ተበልቷል፣ ብዙ ሰዎች ደግሞ በቃ አይነሳም የሞት ፍርዱ በሚል ውዝግብ ውስጥ ብዙ ሰዎችን ተወቃሽ ወቃሽ እየሆኑ ባለበት በስተመጨረሻው ሰዓት ግን የልጅቷ በህይወት ወደ ሀገሯ ገብታለች ማለት ነው። እግዚአብሔር ይመስገን። በማስቀጠል ደግሞ ይሄን ነገር ሳይ ማለት ነው እኔ እግዚአብሔርን ጥሩ ነገር ማድረግ መልሶ ይከፍላል እና ደግሞ አንድ ቀን ለሰው ያደረጋችኋት ቀላል ነገር ብላችሁ የሚታሰበው አሁን እንደዚህ አይነት ነገሮች ቀርተዋል። አንደኛ ከሚመጡት ችግሮች አንጻር እንግዲህ ማን ነው ኢንተርቪውን ሙሉውን ለማስገባት ባልችልም ማናተኝ ብርክታዊት ሽመልስ ያደረገችውን ኢንተርቪው አብዛኞቻችሁ ተከታትላችሁ ሊሆን ይችላል። ሰይፉ ሾው ላይ ነው በባለፈውም ሳምንት አቅርባለች። ዛሬ እንትን ብላለች እና ትናንትና ማለት ነው ዛኔ በቪዲዮም ቀርጸው በማግስቱ ነው። በጣም እውነት ለመናገር በጣም ነው የሚያስደስተው። በጣም ነው ማለት እንደዛ ማለት አልፎ እንደዚህ አይነት ሰዎች ቢኖሩ የስንቶችን ህይወት ይታደጉ ነበር። አሁን እኮ ከቤታቸው ውስጥ አስገብተውም ስንቶችን ህይወታቸውን ቁም ስቅል ማለት በህይወታቸው አንዳንድ ጊዜ በተለይ በዚህ በወጣትነት ወይም ደግሞ ካደግ ምን የሆነ እንትናችሁ ላይ ህይወታችሁን ስበው ከፍ ሊያደርጋችሁ የሚችል ሰው አለ። ህይወታችሁን ደግሞ ስበው ዝቅ ሊያደርጋችሁ ህይወታችሁ ላይ በሙሉ አንድ ነገር በህይወታችሁ ሲፈጠር ያ ነገር ወደኋላ ይጎትታልኝ። አይጎትትም አይባልም እንኳን ልጅ ስትሆኑና እንግዲህ ብሬክታውት ያን ጊዜ መንገድ ላይ እንደወደቁ ቀርቼ ቢሆን ለዚህ ቦታ አልደርስም ነበር ለዚህ ብላ አመሰገነቻት። ያንን ምስጋና የሰሙ ሰዎች እኮ አየኔ እንኮ እናቃታለን እኮ እንደዚህ ነው ብለው አገናኟቸው። በጣም ደስ ነው የሚለው። እንደዚህ አይነት ሰዎች ያብዛልን። እኔ አሁን ባለንበት ሁኔታ እኔ ለራሴ አሁን የሆነ ሰው አስጠጊኝ ቢለኝ እውነት ለመናገር ለማስጠጋት የሚከብድበት ምክንያቱም አስጠግታችሁት የሚመጣው ከባድ የሆነ አሁን ብዙ አሁን አንድ ልጅ አለች ማለት ስታወራ ነው የሰማኋት ዩቲዩብ ላይ
እንደዚህ መንገድ ስትሄድ አንድ የቤት ሰራተኛ አስጠገቻትኝ። ግን ያቺ የቤት ሰራተኛ በኋላ ላይ እነሱ የነበሩ ተቀጥራ ስትሰራበት የነበረቻት ልጅ ከሰዋት ፍርድ ቤት ድረስ ምናምን ሱቅ ነጋዴ ነበረችና ሱቁ ሁሉ ሰው እንዳይገዛት ተብሎ ታደሞባት ምናምን እና ማስጠጋት አንዳንዴ እንደዚህ መልካምም ይከፍላል፣ ደግሞም ተገልብጦም ደግሞ መጥፎም ሊሆን ይችላል። እና ልጅቱ ሱቄን ራሱ መስራት አልችልም፣ በጣም ጎበዝ ነበርኩኝ፣ በጣም ዩቲዩበር ናት ስትል ሰምቻታለሁና እኒህ እናት እንግዲህ ይችን ልጅ መክረው እንትን ብለው ወደ ቤተሰቦቿ አንድ ሳምንት አስቀምጠው ሰንብተው ወደ ቤተሰቦቿ መለሷት። እሷን ከአመታት በኋላ ወጥታ እንደዚህ ያደረጉልኝ ሰዎች ነበሩ፣ ያን ጊዜ እና ሴትዮ እንትን ባይሉ ኑሮ ለዚህ አልደርስም ነበር፣ ብዙ መጥፎ ነገር ይደርስብኝ ነበር፣ ይሄኔ በጥሩ የሚነገር ታሪክ አይኖረኝም ብላ አመስግና ነበር። በጣም እውነት ለመናገር እኔም ደስ ብሎኛለኝ። በማስቀጠል ደግሞ በዚህ ዱባይ አካባቢ ላይ መቼም እኔ አጀንዳው በሙሉ ዱባይ ነው መሰለኝ የሚፈጠረው፣ ዱባይ ነው መሰለኝ የሚፈጠረው። እስኪ የተወሰነ ቪዲዮ ልጋብዛችሁ። የተወሰነ መንፈሳዊነትን ሊሸፍነው ሊያግደው አይገባም። ኦኬ። ምክንያቱም ጌታ ምን ብሏል? የቄሳርን ለቄሳር አይደለ፣ የእግዚአብሔርን ለእግዚአብሔር። በቃ እኛ ክርስቲያኖች የቄሳርን ለቄሳር እንሰጣለን፣ የእግዚአብሔርን ለእግዚአብሔር እንሰጣለን። ቅድም ብያለሁ። እዚህ ቲክታክ ላይ እምነት የሚሸጡ ጸበል የሚሸጡ ነጋዴዎች፣ ሌቦች አሉ። የቄሳር እንግዲህ ሌላኛው ደግሞ በጣም አወዛጋቢና ሰሞኑን ሲያነጋግር የነበረው ጉዳይ ቢኖር በቂ የሚባለው ልጅ ጸበል አምጥቶ ለሰዎች ይሰጣል። ግን ጸበሉን መስጠቱ አይደለም። እኔ እንደ ሀሳብ እንትን ያለኝ የደበረኝ ነገር ቢኖር ጸበሉን አምጥቶ መስጠቱ ሳይሆን ለጸበሉን ለመስጠት ሲያስብ ቪዲዮ ሲቀርጽ ሚስትየው ስታደርገው የነበረው ሀረካት፣ ይሄ የሰውነቷ እንቅስቃሴ ምናምን እስኪ ያራወግጅልኝ እያላት እሱ ራሱ ያ ነገር ሰዎችን አበሳጭቷል። እንዲሁም ደግሞ ጸበሉን እያለ እኔ ለምሳሌ አሁን ማለት እንደውም እኔ ለግሌ ራሱ እንኳን ጸበል ይዤ ስመጣ ወደ ሌላ ሀገር ስንወጣ አንዳንዴ አይፈቀድም። ምናልባት በመልካም ጎኑ አስቦት ከሆነ ይሄንን ልጅ እንደዚህ ያደረገው መወቀስ አልነበረበትም። ግን እንደ ገቢያ ምንጭ ደግሞ ከዚህም በፊት ብዙ ሰዎች አድርገዋለኝ። ለምሳሌ አሁን ሳይንት የምትባል ልጅ ስትመጣ በጣም ብዙዎችን የምትረዳ ልጅ ስትመጣ ከኢትዮጵያ ጸበል ይዛ መጣ። እኔም ተቀብያ ቃለው የሆነ ሰዓት ላይ ከነሱ እንዲህ ሚዲያ ካሉ ሰዎች ላይ ሳይሆን እንዲሁ ሰው እባካችሁ አሞይ ጸበል አምጡልኝ ያስመጣችሁት ካለ ብዬ ያንን ጸበል ተጠቅሜ ድኛ ቃለው። ስለዚህ እንደዛ ማድረጉ ግን በሌላ እንደዚህ ማለት ቀሚሳችን ካልገዛችሁ ጸበሉ አይመጣላችሁ የሚሉ ከሆነ ወይ ደግሞ ትንሽ ይመስለኛል ይቅር ያለው ሰውን ድራይቨሪ ራሳችሁ ክፈሉ የሚለው ይመስለኛል። ግን ልጅቷ ልታስተዋውቅበት የሄደችበት መንገድ ትክክል አይደለም እና ደግሞ ለሰው ለተሻለ ነገር ለማድረግ ይሆናል ብዬ ነው የማስበው። በማስቀጠል አፍራ ፍቅር ድራማ እንግዲህ እንደምትከታተሉት ብዙዎቹ ይከታተሉታል ብዬ አስባለሁ፣ እኔን ጨምሮ። ምን እንዳሰቡ ሰብሊ እኔ በሱ ላይ ቺት አላደርግም እያለች ምንም ያክል ኤላን ብትወደው እንኳን ወደ ጆን መጠጋቷን አላቆመችም ነበረ። ግን ብርክቲ የምትባል ልጅ መታ እንግዲህ መጀመሪያ የሚዋደዱ ነበር፣ አይዋደዱም ወይንስ ደግሞ ይሄ አሁን የቆምበት ፓርት ላይ እኔ ምንም ግልጽ አልሆነልኝም። እንግዲህ እንደ ፍቅረኛው ነው ሂዶ ሲያቅፋት ወይም ደግሞ አላቅም ድራማው የሆነ ቦታ ላይ ተሳስቻ አላየሁትም እንዴ እስከ ማለት ነው የደረስኩትኝ። ምክንያቱም ፍቅረኛዬ እያለ ሲንከባከብ የምናየው የነበረው ሰብሊን እንጂ ብርክቲን አልነበረም። አሁን ግን ብርክቲን ሂዶ አቅፎ እንትን ሲላት ነበረ። አስተያየታቸው ራሱ የፍቅር ወደሚባለው የሚያመራ ይመስላል። ቀጣይ ክፍል አብረን የምናይ ይሆናል። ከዚህ በኋላ በየጊዜው ቪዲዮዎቹን እለቅላችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።